ቡና ይጠጣል አይጠጣም? ቡና ይጠጣል አይጠጣም? በቃ ጥሩሽ። እኔ አሁን ቡና ይጠጣልም አይጠጣምም አልልም። መልሱ ሌላ ጊዜ እነግራቸዋለሁ፣ ርዕሰ ጉዳይ ስላልሆነ ማለት ነው። ግን በቡና መጨቃጨቅ ራሱ ኃጢአት አይደለም? ልንገራችሁ፣ እውነቴን እኮ ነው። ትንሹን መልቀም ማለት ምን አለው? ነፍስ መግደል አለ የለም? አለ። ጥንቆላ የለም? መጠን ያጣ ግብረ ሰዶማዊነት የለም? አለ። ዘረኝነት የለም? ክደት በስቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደለም? በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁትም? ያ እየተወሰደ እኛ ቡና ይጠጣል አይጠጣም፣ ይጠጣል አይጠጣም። ይኸውልህ ግመል ውጦ ምን መጥፋት ነው? መርፌ መጥፋት ማለት ይሄ ነው። በትልልቅ ርዕሰ ጉዳዮች ላይ መወያየት ሲገባል፣ በምስጢረ ሥላሴ በምስጢረ ሥጋዌ ቤተክርስቲያን እንዴት እንጠብቅ፣ የወጡትን እንዴት እንመልሳቸው፣ ያሉትን እንዴት እንጠብቃቸው ማለት ሲገባል ይጠጣል አይጠጣም ሊቅነት ሲጀመር ጉዳይ መሆኑ ራሱ እኮ የሚገርመኝ ነው።